አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰቡ እንዴት ናችሁ? ሰላም ናችሁ ወይ? እኔ አላህ አልሐምዱሊላህ ሁላችሁንም ሰላም ብያለሁ። በጣም ጠፍቻለሁኝ። ቻናሌም ቅዝቅዝ ብሏል እና እንግዲህ ብቻ አልሐምዱሊላህ በጣም ደስ ይላል። እንግዲህ ይክሙዬ ነበር ደግሞ አሁን አልሐምዱሊላህ ዝክራዬም ተጨምራለች። እንደምታውን እንግዲህ ወደ ውጭ እየሄድን ነው። ሰላም ልበላችሁ ብዬ ነው። በጣም ጠፍቻለሁ። ኢንሻአላህ ሀገራችንንም ሰላም ያርግልን። ዘልቃለሁ እንግዲህ ወዲያ ብቻ አላህ ሀገራችንንም ሰላም ያርግልን። ሰላሙ በጣም ለሰው ልጅ ሰላም ነውና በሆነው ቢሆንም ሰላም ነው የሚበልጠው። ሰው ተኝቶ እንቅልፍ ጠግቦ የሚያድረው ሰርቶ ውሎ የሚገባው በሰላም ነውና አላህ ሰላም ያርግልን እላቸዋለሁ። እንግዲህ ህክሙዬም እኔም እየሄድን ነው። እስቲ ወደ ውጭ ወጣ እንበል ብለን ያው አሁን ክረምት ቢሆንም ያው ብዙም ያን ያህል ዝናብ የለም። ቢሆንም ቀዝቃዛ ስለሆነ ወጣ እያልን ማታ ማታ ተንፈስ አየር እያገኘን ነው። ፈለክለክ እያልን እየሄድን ማለት ነው። እና ካሜራማኒቷ እዚሁ ስለቆመኝ በዚህ አቆምኩ። ደግሞ ስኳር ድንች እሱም ሀገር ሞልቷል። ቢሆንም ማን እንደዚህ ሀገር እንደኛ ሀገር በጣም ስኳር አለው ማለት ነው። ውሃ ኃይልም ጣፋጭ ነው ሁሉ ነገር የሀገራችን። እናንተንም አላህ ለሀገራችሁ ያብቃችሁ፣ ለቤተሰቦቻችሁ ወልዲያችሁ ለመሳም። ወላሂ ትልቁ ነገር ትልቁ ነዒማ ልጅ ነው። በጣም ደስ ይላል ነው ወላሂ ከምነግራችሁ በላይ። መቼም ሁሉም ብዙ በምለው ባለሌ ናቸው ታውቁታላችሁ። እና አልሐምዱሊላህ እኔም እንግዲህ መጣ ብዬ ወለድ አድርጌ ልጆች ጋር እየተንጫጫሁ ነው። እናንተንም ለሀገራችሁ ያብቃችሁ ውዶች። የኑት ወለ ሀገራችን ሰላም ከሆነ ኑት ወለና ሰው የሰውን ልጅ ማንም ይሁን ማንም ርዝቃችንን አላህ ነው የያዘው። ሁሉም የርዝቁን ነው የሚበላው። መጠታችሁ ልጆቻችሁ ጋር ሳትነጣጠሉ እርግጥ እሱም ሀገር ተወልዶ የሚላካል። ቢሆንም በጣም በናፍቆት ልጅ ሲሰደድ እንዴት ነው ስቃው? ያኔ ልጅ ተደርጎ ሲሰደድ በሰዓቱ መቼም ልትረበሹ ትችላላችሁ። እኔ ልጅም ሰድጄ ባላውቅም ማለት ነው። እና መጠታችሁ ሀይዋ ጎናችሁ ሆናችሁ ለማሳደግ ሞክሩ። ቤት ከሰራችሁ ማለት ነው። ቤት ግዴታ ነው። ቤት የሌላችሁ ቤታችሁን ስሩ። አብሽሩ። ላይክ ሼር